Stampede Media. የሰው ልጅ ከአምላኩ እጅግ በመራቁ ኃጢአት ምክንያት ሆኖ ከእጁ በመውደቁ የዚህ ዓለም ገዢ በነጭበት ጀመር ሕይወቱን የምሬት አድርጎት ነበር። ሸንጎ አስጨናቂ ነው፣ ፍርዱም የሞት ነው። ከዘመናት በፊት እንዲህ ነው የሆነው። የሞት ሸንጎ የሞት ፍርድ ውሳኔ ሁሉ ሲኦል ሚያወርድ ማንም አይቅረብ ከዚህ ሸንጎ ፊት ዳቦው የከፋ ነው ይቀዝፋል ሕይወት የሞት ሸንጎ የሞት ፍርድ ውሳኔ ሁሉ ሲኦል ሚያወርድ ማንም አይቅረብ ከዚህ ሸንጎ ፊት ዳቦው የከፋ ነው ይቀዝፋል ሕይወት በጣም ደስ ይበል። ከዚህ ሸንጎ ቤት እንድትቀርብ መዋለቅን ኮራ ይገባል። አንቺ ጉዳ ቢሰጥ በዚህ ሸንጎ ቤት የምትይው ነገር አለሽ? የሌለበት ምጸት እንዴት ያለሽ ውድነኛ ነሽ! ከእጅ ላይ የጣለሽ ምስኪን ነፍስ እጣ ፈንታሽ ሆነ በርገስ ከምድር ማን ያድንሻል? ማንስ ያስትንሻል? በፊት ቀርብ ያለው በድንጋይ ወገን ማንም አይሸፍነውም። የኔ ነው። ምን ድፍረት አለኝ? ምንስ እናገራለሁ? አንገት አስደፍቶኛል። ይበቃኝ ነገር ተስፋዬም አንድ ነው። ለሞት ማሰብ የሚያንከባልለው አይገኝም። ያገኝም ማንስ አለ? ተሰቀቀናዊ ሞት ነፍሴን የሚያክል አይዞሽ እኔ ያለው ፍርዴ እኮ ራሱ አይነ ሰላም የሞት ሸንጎ የሞት የሞት ሸንጎ የሞት ወንድምህ አቤል ወዴት ነው? ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ ይጮሃል። አሁንም የወንድምህ ደም በእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገመ ምድርንም ባረስህ ጊዜ እንግዲህ ኃይሏን አንሰጥህ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ኃጢአቴን ልሸከማት ማለት ነው።
አውቃለሁ። ማምለጫ የሌለው መንገድን የመረጥከው መያዝ አለ። አይ አልፎክም። አለቃ ወንድሙን ሲገድል እጅ ከፊት ይዤዋለሁ። ይህን ነፍሰ ገዳይ እዚህ ሸንጎል በማቅረቤ ነፍሴ ረክታለች። እንኳን ደስ አለ። እንዴት ነው መቼም ደስ ይላል አይደል? ወዮ 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 ወንድሜ እንጀል ባንተ ላይ ማን ሰው ተዛዛቱ ነው ብልጭ ባንተ ፈጀው። አቤት አቤት ቅናት የሚሉት ክፉ ሰደድ ሰውነቴ ከቃሎ እንደገና ሲሳካለሰኝ የበቀል ሰይፌን መሰስ እካተማ ይመስለኛል። ወዮ ወንድሜ ወዮ ወንድሜ አትፍረድብኝ። ሰው ትንሽ ብሎ ጦፈ ሲሆን መንገድ ላይ የማገኝ መስሎኝ ነው ለሕይወቴ ሲሳይ። እንዴት ያለው ክፉ ነኝ! እንዴት ያለው ኃጢአተኛ! እንዴት ያለው ክፉ! በሕይወቴ መኖር ተስፋዬ ቅጠላት የረገው። አይዞህ መግደል ሊሆን ያለና የሚኖር ነው። ወንድምን መግደል ከቶ አትጦር እንደመግባገደ ይሆን የሚገባ ፍርድን ይሰጣል። ወንድምን የመግደል ጥበብ ጣዕሙን አሳየው። በቀል በጥላቻ ዱላ በበቀል መፈራገጥ ያንከሆን ወንድሙን በንቀት መገድ ጸጸት ነው ሽልማቱ። እረፍት ማጣት ነው ውበቱ። ያለፍኩት ስጋ እየደረሰብኝ መከራ እኔን በመቅመስ ሳይክ መራራ ሞትን ነው ምስታሩ ሞትን ነው ምናፍቀው ያንተኝ ማጥንቶች ደቀው። አይዞህ 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 ወደ ምታው እንደነፋው በሰራ የሚገባ እኔ ሰራ እንኳን ለመጨቆን ፍትህን ለመጠቅ አበቃ። ከደሙ ንጹህ ነኝ እላለሁ። በስንቱ እንባ ተጥቻለሁ። አቤት የሰራሁት አልቻልኩም አለ። አቤት 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 ተወኝ በጥቅ ተውዬ መኖር ዛሬ እሰጣለሁ እኮ ዱሌን እጨብጣለሁ ልሰብር የምስኪኗን ገንቦ አለቃ መንገድስ መስመሩ ሳገለብጥ ማዘሯን ስለሰበረባት ሴት በጉላ አስፈራ ምን ይላል? እስኪ አንብብለት። ትዛለች ያቺ ምስኪና ትዛለች ወይ ተወኝ አትክሰሰኝ። የልጆቿ አጥም ልታረጋ ውሃ ለመውረድ ብትቀና አወቃት አይደወሬ ውሃ ለመቅዳት ብትወርድ ውሃ ለመቅዳት ይገርማል እኮ አለ። ያቺ ምስኪንና እሾህ እየበሳት የልጆቿ አጥም ልታረጋ ብትወርድ ውሃ ብትቀዳ ዘረፈችኝ ብሎ አጨብጭቦ አደረጋት ባለዕዳ። ዱላውን አንስቶ ገንቦዋን ሰበረ። ልጆቿ በጥም ሲቃጠሉ በደስታ ሰከረ።
እንዴት ያለ ክቡር አባክ አራዳ ገና ገንዘብ አስልክ ላይ ወይ አለቃ ለካ የሰው ልጅም ከኛ ይብሳል ገና አስልክ ላይ አንድ አባል ጉዳይ ያደረጉት ተጽፏል ምን ይላል እዛ ላይ አባስ የጆቹን ልብ ለማጥባት የሚጠራ ከመገረዱ አዳን በጣቶቹ አለጋ ዋይና ለፈረሰች የምትልክስ በእጆቹ ጽፎ በረቀቁ ቃላት በጥንቃቄ ነድፎ ከችሎቱ ማዕዳኛው ዳቅቦ እስር ሲፈረድበት በጣም ተደስቶ ነበር ጎርቆ ሰውየው እንዲታሰር ምክንያቱ ምን ነበር? አቤት አለቃ ያ ምስኪን አባት ንጹህ ቢያደርጋቸው ልጆቹን እያጠበ የጠራ ልብስ ቢያለብሳቸው ቢያሳድግ የተንከባከበ በልጆቹ ንጽሕና የእርሱ ልፋነ ጎልቶ እንዳይታይ በእነርሱ እንዳይሳበት በዛ አጥፎ ባቀረበው ክስ አልቀመሱት ደግሞ እነዚያ ብዙ ልጆቹ ምንም የሚያውቁት ይገርማል እንደዚህ እንኳን ከአመት ጋር ፈጠሩ ባሪ የዛ ምስኪን አባት ልጆች ቆሽሸዋል ዛሬ ያንተ ምድፍ የለም ተደብቋል ምስኪኖችን ሸጠመባቸው ቀብሯል እንኳን ወደ ሙታን ምድር በሰላም መጡ ሰሩ በቃኝ አሁን ምን ነገረዋለኝ በቃኝ አንዴ በቃኝ ሁለት ቸሽኬ ፍትህ የነጠቁባቸው ዛሬም ድምፃቸው የረብሸኛል ፀሐያቸውን ያጨለምኩባቸው ለእኔ የሚሳሳ ለእኔ የሚሆን ፈጽሞ የለኝም ኃጢአቴም ቢሆን መሸከም አልችልም አወይ ያለው አወይ የኩነኔ መዓት የሰራሁት ግፍ ጠብሮ ይለኛል ሰላሜን ነጥቆኛል አልቻልኩም አይዞህ እኔ ያለው ወደ ሙታን ምድር በሰላም ታስገባለህ አስገባው ሰራቸው አስጨንቃቸው ነው ምንድን ነው መቅረብ አለብሽ የሞትን ፍርድ ትቀምሻለሽ አቤት አለቃ አቤት ይህችን የበሬ ቋት ጮታ ነው አገኘው መዝገቡ አስገድ ገና የመጀመሪያው በስራይ ዱሪያ መሰለ አለቃ ምን ይላል በአሜት ፍቅር ውስጧ ተለፎ ስንቱ ሰው ቆስሏል በወሬያ ጅራፍ ተገርፎ ስንቱ ነው ያዘነው ስንቱ ነው የታመመው በመርዛማው ምላስ ተነድፎ ነገር አንጓሽ ናት ምላሷ ረጅም በአሜት መልስ ምትናገር ጥላቻን ካልዘራች ከቶ ማይሆንላት ነገር እንዲያማታል እንዲያናት እርሷ የብረት ሰንሰለትን እየበጠሰች በሄደችበት ሁሉ ተንኮልን እየፈለፈለች በስለታም ጥርሶቿ አጥቃን ተነክሰው በአሜት በረሬት የዋውን ቀብረው በረጅም ምላሷ ወንድሞቿ ናታ እጅግ አፍንጭ ይሻታለሁ በአሜት ሁላ ስትማታ አቤት ውይ ያለቃ ጩኸቷ አይነገር ከዛ ብዙ ትጮኻለች ብቻ ገጽ 18 ላይ ስለ ጮታ የጻፈውና በጩኸቷ ብዛት ስንቱ ሰው ታውቋል መታነጽ አቆቶት ከጎዳና ወድቋል በምላሷ ለጋ ስንቱ ተገፈፈ በቃሎቿ አስደንግጣው ቀልቡ እየተገፈፈ ስንቱ መሰለ አለቃ
በጮታው ብዛት ድንኳን እየሰመመ ባሰት ፍርጃዋ በቃሏ የታመመ ሰልመቱ ከብዶ ተስፋው እየቆሰመ ማለዳ በጨለማ ባቱ ገብቶ የሰጠመ የሻገሩ ልጆቹ ልታለሰልስ ቅባት ጠብታ ወደ ፊቱ ስትቀርብ ይዛ የፍቅርን ጠብታ ጩኸቱን ያስቀድማል ፍቅሯን ያጠፋል ገና ያቀናችሁ የጎጆ ማለት ይነቀንቃል ወደዚያው ልጆቹ ምን እንደሚያውቁት በጮቱ ብዛት በፍቅሩ ተራቆቱ የአባትነት ጠረን አውቋቸው ወደ እሱ ቢጠቁ ያስገርማል አለ በታቸው በሚመስለው ምጮቱ ካጠገቡ በረከ አለቃሪ መዝገቡን ሳገራበት አንድ በጣም የሚያስገርም ነገር አግኝቻለሁ። ምንድነው? የቤተ መቅደስ አገልጋይ ከሸንኮር ፊት በሰላም ነው። አትጩሁ ጩኸታችሁ ይረብሻል። እናንተ ጩኸት ኢያሪኮን ሳይሆን ትውልድን ከተስፋው ጉልላት ያፈርሳል። በፍራቻ ሞቶ ከእውነት ጋር ያፋል። እንኳን ወደ እኔ ማህበር በሰላም መጣ። ልማት አላችሁ እሰሩት አስገባቸው ነው ነፍሴ የረካችሁ እየተገለጠ በሸንጎው እየተነበበ ተስፋን እያጨለመ ለሞት ፍርዱ እየተመመ ሸንጎው ቀጥሏል። በእርግጥ ተከሳሽ በሞላ ኃጢአቱን ባይክድም የህሊናው ወቀሳው ከሞት ፍርድ ያስመልጦ የአመፃቸው ክምር እየጨመረ መጥቶ ከሞት በስተቀር ተስፋ የላቸውም ከቶ። ሸንጎው አስጨናቂ ነው በምጸት የተሞላ የሞት ጽዋን የያዘ ክስን የሚያጎል ከሞት መንደር ሸንጎው ተሰይሟል። የሞት ፍርድን ለመስጠት እጅጉን ቋምጧል። አንድ ነገር ግን ገርሞኛል።
ካህን ያወገዘው ከውጭ የተጣለ አንድ ምስኪን ነፍስ ከሸንጎ ተገኘ። እንዴት? ከዚህ ካስጨናቂው ሸንጎ ፊት እንዴት ተገኘ? ያው ሞቱን እየናፈቀ እየተመኘ። ለካስ ከሳሽ ከውጭ ያገኘን እንጂ ሊያሰቃየን ቅርብ ነው። ሕይወታችንን በሰቀቀን መሙላት ነው ዓላማ። ያስጨናቂው ሸንጎ ቀጥሏል። ያ ምስኪን ካህን ያወገዘው ከሸንጎ መሃል ተገኝቷል። እርጉዝ ነኝ ሰው ዝም ብሎ እርጉዝ ይባላል። ይህ 7 ቀን በፈጀ እይታ ሰውነቴ ላይ በወጣች ትንሽዬ ስፍታ ካህኑ መርምሮት እርጉዝ ነው ብሎኛል። ከውጭም እንድቀመጥ ፍርድ በይኖብኛል። ድንገት ነው ወጣቴ ልጆቼን ጥዬ ሚስቴንም ቢሆን ወዲያ ብዬ በአግባብ አልተሰናበትኳቸውም። ጥረናቸውንም አልማኩ። ግና ይታየኛል ቅስማቸው ተሰብሮ መሄጃ ሲጠፋቸው አንገታቸውን ደፍተው እንባ ሲቀድማቸው ይታየኛል። በምላስ አለንጋ ሚስትን ስልጧት በሐሜት እሳት ሲያቃጥሏት ይታዩኛል። ልጆች አባ እያሉ ወደ እኔ ሲጣሩ ወዴት ነው እያሉ በመናቅ በመገረፍ አልፋለሁ። በሰቀቀን እርጉዝ ነው የተባልኩበት ያቺን ቀን ደግማለሁ። አወይ ለብቻዬን አነባለሁ፣ ለብቻዬን አለቅሳለሁ። እርጉዝነት ያልፍልኝ ብዬ እንባዬን እመገባለሁ። ቡቱቶ ለብሼ የእርጉዝነትን ካባ ደርቤ ከከተማ ውጪ ስድብን ጠግቤ በብቸኝነት ዓለም አልፋለሁ። እርጉዝነት ያልፍልኝ ብዬ ወዴት ልሂድ? ከውጭ የተገኘው ሁሉ መገኛው የሚያገር ና አስጨንቃቸው አልተሰራቸውም። እኔ የምትለው
ምንም ነገር የለም። አንገቴን ደፍቻለሁ። በጫለኝ ሸክም አንገቴን ደፍቻለሁ። በጫለኝ ሸክም ሀፍረት ከቦኛል። ከሀፍረት ባሪ አሳፍሮኛል። አለቃ በመዝገብ ቁጥር 82 ገጽ 3313 ላይ እንዲህ ይላል። ምን ይላል? ይህ ከአንተ ብዬ በቤተ መቅደስ የሚኖር አግኝቼዋለሁ። መቅደሱን ሲመዘብር በአፍቅሮ ተከባይ አእምሮ ተበድሎ ሕግና ትእዛዛት በሙሉ ጥሎ ሥርዓትን ተላልፎ ውሸትን ብቻ ለፍፎ ቅዱስ መስሎ ለመቅረብ ሲሞክር እጅ ከፍንጅ ይዤዋለሁ ከነፍስ ምስኪን ነፍስ። አለቃ አንድ ነገር ልጨምር። እባክህን ጨምር። ታላቁ ካህን ኢያሱ በደፋምዶ ለብሶ ታላቅ የተባለ የክህነት ማዕረግ ተሸክሞ ባደፈ በነተ በልብስ ይታያል። ልብሱ የቆሸሸ የመርገም ጨርቅ ነው። የመርገም ጨርቅ ደግሞ የጥራ ለመምሰል ጻድቅ ጥሩ ልብስ አልለበሰም። ጣሙ ወደት ነው ካህኔ ብሎ አለቃ በአምላኩ መንገድ ያልሄደ ፍቃዱን ያላወቀ ሕጉን የጣሰ ካህን ስለመሆኑ ምስክር ያሻል። አረ እንደው እሱ የማይከደው ያሻፍር ደስተኛ ከቆሸሽ ቆይቻለሁ። ፍርዴንም ቢሆን እቀበላለሁ። ፍርድንም አታገኙ ይመስላችኋል? በኃጢአታችሁና በበደላችሁ ሙታን ናችሁ። እንግዲህ በዚህ ዓለም ከሺ በሆንኩት በእኔ ባለቃ ፍቃዱ የምትመላለሱ እስኪ የሙታን መንደር ምን እንደሚመስል ተመልከቱ። ፍጥረቱ ለሰራት ወደ ያንዳንዱ ሰው ይመስላል። ፍርዳችሁ በእንጨት ተንጠልጥሎ በመስቀል ተሰቅሎ የስቃይ ነው።
ዳኛቸውን ብቻ ሳልሆን ጠበቃቸውም ነኝ። ሞታቸውን እሞታለሁ፣ መርገማቸውን ወስዳለሁ። በወንበደሜ የማይሻርና የማይቀደድ የኃጢአት ክስ የትኛው ነው? ያው በመሆኔ ያው የማይሆን ማን ነው? እያንዳንዳቸውን መርገም በሱ ላይ አድርጉ። እሰሩት፣ ግረሩት፣ ሸርቱ እያሉ አስጨንቁት። መስቀል ሞት መድነኝ